አንተ ይሄንን እያወቅ እሷን ለማዋረድ ነው እኛ ጋር የደወልከው? ሰላም እንዴት ናችሁ? እንቆቅልሾች ድጋሚ ተመልሰናል። በአዲስ ታሪክ ዋለፈላችሁ። በዓል ቆንጆ እንደነበረ ተስፋ እናደርጋለን። በጣም አስደሳች። ያው እንግዲህ እንደተለመደው ዛሬም በአዲስ እንግዳ ተከስተናል። ትንሽ ድምጻችን ቀዝቀዝ ካለባችሁ የባህሉ ነገር ነው ብላችሁ ለፉት። የመንጨቋረል ሲቹዌሽኖች እንደሱ ነገር ነው ብላችሁ ለፉት። እስኪ ወደ አዲስ ደዋያችን ዛሬ አዲስ ደዋያ አለን። ምን ትላለህ? እናስገባ። ምን እንላለን? እናስገባ። እሺ ማን ሳይ እሺ አሁን ንገሪን ታሪኩን ባጭሩ። እሺ ታሪኩ ከየት ይጀምራል? ያው የግቢ ተማሪዎች ነን እና ቺኳ ተመቸችኝና ምናምን እኔ ሲኒየሯ ነኝ፣ እሷ ከኔ አንድ አመት ታንሳለች። እና ብቻ ፎክተክ ምናምን ብዬ የሆነ ዴት ነገር ይዣት ወጣሁኝ። ፈርስት ዴት ያው የተማሪ ዴት የግቢ ላይፍ። እሺ አሪፍ። ፈርስት ዴት ፒስ ነበር የሌለ ላይክ ሁለተኛም ዴት ወጣን። በቃ በዛው ሳምንት ማለት ነው። ብዙ ጊዜ ሁሉ አልፈጀብንም ለሰከንድ ዴት። ኦኬ። እና የፈተነ በቃ ሰከንድ ዴት ላይ ዴት ነበር ሰከንድ ዴቱ። እና የሆኑ ጀለሶች ምናምን የሆነች እቃ ምናምን መቀበል ነበረብኝ አይ ቲንክ። እና እሺ ዋይ ነው ሳልኩኝ። በቃ በዛው ላይክ መተዋወቃቸው መቼም አይከፋም ምናምን ብዬ ይዣት ሄድኩኝ ጀለሶች ጋር ማለት ነው። ጀማውን ልታስተዋውቃት? እሺ አይ ቲንክ ግን ጥሩ ነገር አልመሰለኝም ነገር። እሺ ፈጠነብኝ አለች። እሺ ይዣት ሄድኩኝ እና ቁጭ አለች ምናምን ኖርማል ነው ላይክ አስተዋወቅኳቸው ምናምን። እሺ ከዛ ላይክ ፊቷ ምናምን መቀየር ጀመረ ምናምን። ከዛ አንዴ መጣሁ ምናምን ብላ ወጣች። እሺ ከዛ በኋላ ምንም በቃ ላገኛት አልቻልኩም። እንዴ ላይክ በመጣው ነው ጭራሽ። የዚህኛው ደግሞ ቆይ ሰከንድ ዴት ላይ ነው። ሰከንድ ዴቱ ፒስ ነበር ላይክ ፈርስት ዴቱም ፒስ ነበር። ሰከንድ ዴቱም ጨርሰን ዴቱን በቃ እየገባን ነው። ጀለሶች እቃ ተቀበል ምናምን ሲሉኝ እቃ መቀበል ነበረብኝ። እነሱ ጋር ሄድኩኝ። ከዛ ቁጭ አልን። በዛው እግረ መንገድህን ነው ወይስ የግድ ነይ ካላየሻቸው ምናምን ብላታል? ቆይ ሜቢ አይ ይሄ በጣም ቱ ፋስት በጣም ፈጠነ እኔ ለማስተዋወቅ ምናምን ብላ ከሆነስ ላይክ እግረ መንገድ ነው ትተዋወቃለህ እኮ ላይክ ቺከን ይዘህ እኮ የግቢ ተማሪ ከሆንክ የሆነ ጀማ ጋር መገናኘት አይቀርም። ኬክ መባባል ያለ ነው። የምትበላበትም ቦታ ልትገናኝ ትችላለህ። ደግሞ ፐርፐዝሊ ለማስተዋወቅ አይደለም ይዣት ሄድኩት። ተረዳኸኛል? የሆነ ቃል ይቀበል በዛም ሀይ ኦኬ ብቻ ጣፈሽ ከዛ በኋላ ስልኬንም ምናምን አታነሳም ምናምን እና ግራ ገባኝ ላይክ ነገሮች። ኦኬ እና ላይክ ብታናገሩልኝ ደስ ይለኛል ብዬ ነው። አይ እና አሁን እኛ በቃ የማወቅ እድሉን ነው የምናመቻችልህ። ደስታዬ ምን እንደተፈጠረ ምክንያቱም ፈርስት ዴት ባንመቻች እኮ ሰከንድ ዴት ማንወጣም ነበር አይደል? በጣም ትክክል። እና እኔ ያለው ኦፌንዲንግ አይመስለኝም ደግሞ ጀለሶችንም ማስተዋወቂ ሰከንድ ዴት ላይ። ኦኬ ስለዚህ እሷ የምትለውን እንስማ እስኪ። በጣም ደስ ይላል። እሺ ሄሎ አቤት። ሰላም ነሽ? እግዚአብሔር ይመስገን። አቤት። እሺ ሰላም። እኛ እንቆቅልሽ ከሚባል ቲክቶክ ቻናል ነበር ምንደውልሽ። ኦኬ እሺ ስራ ለማስረዳት ያክል ወንድማን እስኪ አስረዳት። እንትን የምንሰራው ኮንቴንታችን ምን መሰለሽ፣ ሰዎች አንድ ዴት ላይ ወጥተው ወይ ሁለት ዴት ላይም ሊሆን ይችላል። ስለዚህ ዴት ላይ ወጥተው ሰዎች ያንን ሰው ከዛ በኋላ ማግኘት ሲያቀታቸው ለእኛ ይጠይቁናል። እኛ ደግሞ ያንን ሰው ደውለን እንጠይቅላቸዋለን። ለምንድን ነው ልታገኘው መገናኘት ያልቻላችሁት ከዛ በኋላ የሚለውን። እሺ ስለዚህ አሁን ለምን እንደደወልን አውቀሻል? ማን እንደሆነ ወይስ ልንገርሽ? ከእናንተ ልስሙ። ጥሩ ባል ሰው ጋር ዴት ወጥተሽ ነበረ ከሳምንት በፊት ምናምን? ሁለተኛ ዴት ነው ከሳምንት በፊት የነበረው አይደለ? አዎ ኦኬ ሶ እሱ ነው አሁን ደውሎልን እንዴት ነው ቼክ አድርጉልኝ ብሎን ነበረ። ለምንድን ነው ልታገኘው ያልፈለግሽው? በጣም ስደውላትም አታነሳም፣ ላገኛት አልቻልኩም፣ ቴክስትም አትመልስም ምንም ብሎና ለምንድን ነው ማለት እዚህ ሚዲያ ላይ እንደዚህ አይነት ነገር ማለት እሱ ነው የደወለልን እኮ ማወቅ ስለፈለገ ነው። ስለዚህ ምንም ችግር የለውም። ምንም ነገር መጥፎም ነገር ቢሆን
አውቆት የሚያስተካክለው ነገር ነው ችግር የለውም እሱን ሪስክ እንደዛ ሳይሆን መጥፎ ነገር ምናምን ኖር አይደለም እኔ ያልተመቸኝ ነገር ነበርና በቃ ያለው ምክንያት በጣም አሪፍ አሁን እሱ ላይ እኮ ነው ያልተመቸሽን ነገር ብትነግር ይልና አሁን እሱ አሁን አንቺ ጋር እንኳን ሌላ ዴት ባይወጣ ከሌላ ሰው ጋር ዴት ሲወጣ ያሻሽለዋል ስለዚህ ፕሊዝ አይ ከሱ አይደለም ችግሩ እሱ ጋር ችግር ኖሮበት ምናምን ሳይሆን በቃ አሁን እዚህ ጋር ይሄ ነው ልልክ አልችልም ግን በቃ there was something የሆነ ያልተመቸኝ ነገርና በቃ ግን በቃ ከሱ አይደለም ችግሩ ዋን ነገር ነው አይደል ላይክ አሁን አይ ኖ ላይክ አንቺ አሁን እንደዚህ ሩድ መሆን ፈልገሽ ላይሆን ይችላል ምናምን ወይ ደግሞ ሊከፋው ይችላል ብለሽ ሊሆን ይችላል ግን አንተነ ችግሩ ብትዩና ብትነግሩ ይቀላል ለምን እንደሆነ ታውቂያለሽ እኔ ነኝ ችግሩ ምናምን ዩዥዋሊ አንቺ አይደለሽም ችግሩ ጀስት ናይስ ለመሆን ነው እንደዚህ ሰው የሚለው ዩዥዋሊ ስለዚህ እንደዛ ብለህ እርግጠኛ መሆን አልችልም ማለት ስልክ የየሰው ሲቹዌሽን ይለያያል አይ ምን እዚህ ጋር አሁን የሚነገር ነገር አለ ወይ ነገር አለ እና ለክ እስተኔ ይሄኛውን ወይ ስለመረጥኩኝ ነው በጣም አናስጨንቅሽ ግን እሺ ቢያንስ ሂንት ስጪው ለእሱ ምንም አይዲያ የለውም ለምን እሺ ላይክ እሱ ለምን ይደውላል ብለሽ ታስቢያለሽ እሺ ወይ አንቺ ጋር ያልሆነው እሱ ጋር ያልሆነው ምክንያትም ቢሆን ምንድነው እስቲ ወይ ደግሞ አውቁት ይገላገል ሌላ ጊዜም ያስተካክለዋል ና አይ ሚን ምናልባት ባይዘይ አውቆም ሊያውቅም ይችላል ያቃል በያስባለው ሲጀመር ማለት ነው እንዴት እንደዚህ ልትይቻልሽ ቢያቅማ ለምን አይ ቆይስ እንዴት እንደዚህ ልትይቻልሽ አላቅም ማለት ነገሮች ግልጽ ናቸው እኔ ሳስበው ግን በቃ አሁን እዚህ ጋር ግን ይሄ ነው ብዬ ለእናንተ ምናምን ላወራ አልችልም ግን በቃ ወይ ለምን አይደለም እንደሱ ሳይሆን ስልሽ አሁን እዚህ ጋር ራሱ የደወለው መቼስ የሆነ ነገር ቢፈጠር ነው መቼስ አሪፍ ዴት አሳልፈናል ብሎናል ገባሽ አንቺ ጋር እሱ ተከነ ሁለት ዴት አሪፍ አሳልፋችኋል አሪፍ ዴት ሁለት አሳልፋችኋል ላንቺ አሪፍ ነበር በቃ እሱ ጋር ምን ችግር የለም በቃ እንደዛ ከሆነ ሁለት ዴት አሪፍ አሳልፈሽ በቃ ጥለሽ የጠፋሽበት ምክንያት ምንድነው መጣው ብለሽ ነው ደግሞ መጣው ብለሽ ነው ጥለሽ የጠፋሽው እሷ ነገር ምንድነች ምን አይተሽ ነው ድንጋቴ እንደዚህ ሊያስወስን የሚችል ጉዳይ ምንድነው የሆነች ሴትዮ መሃል ላይ የሆነ ይዛሽ ምናምን ከባሌ ራቂ ምናምን ብላሻለች ክሬዚ ሴት ድንጋቴ ፈንታዚያ ነው የተፈጠረበት ሱራስ ይሄ ፈንታዚያ አይ ድንጋቴ ፈንታዚያ ነው ምንድነው የተከሰተው ያስፈራራሽ ሰው አለ ለህይወትሽ አስጊ ነገር አለ ምንድነው ማለት አሁን እኔ እርግጠኛ ሆኜ የምነግርህ ነገር ሂኖስ ምን ችግር ምናምን አይደለም ግን በቃ የሆነ ነገር አለ እና ድራማ መስራት አልፈለኩም በቃ ጀስት ይሄኛው ወይ ይሻላል ጀስት እጥፍ ማለት ይሻላል ብዬ ነውና ሲጀመር ይገባዋል ብዬ ነበር ያሰብኩኝ ካልገባው ደግሞ በቃ ሜቢ ዋን ዴይ ያቂ ይሆናል ኦር ደግሞ በቃ እሺ በቃ ለሁለታችንም ይሄኛው ወይ ነው የሚሻለው አይቀጥልም ነበር ዞሮ እሺ እንደዛ ከሆነ አይደለም አይ አሁን እሱ ከኛ ጋር እንደሆነ አስበሽ ማለት ነው እዚህ ጋር አሁን እኛን ጋር ቁጭ ብሎ ያወራሽ እንደሆነ አስበሽ ላውድ ስፒከር ላይ ማለት ነው የሆነ ነገር በዩ በቃ እንደዛ ከሆነ ይሄ ነው ብለሽ ለኛ በማይገባን ተርምም ቢሆን ትንገረው በቃ ለሱ አይ እንዴ በቃ ላይክ እሱም ማወቅ ስለፈለገ አይ ሚን በቃ ኢትስ ኦኬ ላይክ ፍልክ አጋጣሚዎች ነበሩ እየጠየቀኝም ነበረ ከናንተ በፊት ማለት ነው ግን በቃ ነገሮች በራሱ ጊዜ ወደሱ ቢመጡ ይሻላል እኔ እዚህ ጋር ሆነ ምናምን ከማወራው ማለት ነው ማለት እንዴት በፖስታ ምናምን ልልክለት አስበሽ ነው ነው እንደዛ አይደለም እኮ ታዲያ እንዴት ነው ወደሱ የሚመጣው እሺ አይ እንደሱ ሳይሆን አሁን ከምንም ነገር ከማድረጋችን በፊት የመጨረሻ ጥያቄ እንጠይቅሽ እሺ ኮምፕሊትሊ ምንም የሱ ችግር የለበትም ብለሽ ነው የምታምኚው የራሴ ጥፋት ነው ብለሽ ነው የምታምኚው ነው የራሴ ጥፋት የሱ ችግር የለበትም ያ ምንም እሱ ምንም ያጠፋው ነገር የለም ግን የራሴ ጥፋት ነው ሳይሆን በቃ የሆነ ነገር አለ አብረን እንዳንሆን የሚያደርገን ማለት ነው እሱ ነበር ለሞቅ የፈለግነው ግን በቃ ራሳቸው ያው ይሄን ነገር አይሻልም ራሳቸው ምን ትላለህ ደስ ነው የሚለኝ ማለት
ቁጭ ብላችሁ አውሩ እኮ አይደለም ያለው ገና እሱኛው ፓርት ላይ ያደረስነው። አይ ምን ትላለህ አሁን? እሷ ባለችው አሁን ያለችው ነገር ምን አሁን እዚህ ጋር እየሰማሁት ነበርና እንደው አቋርጫችሁ ላብገባ ደስ ይለኝ ነበር ይመስላል። በጣም እናመሰግናለን ስላላቋረጥከን። አሁን ግን ተፈቅዶልሃል፣ ደስ ያለ ማውራት ትችላለህ ብሮ። እኔ አይደለሁም እዚህ ጋር አሁን እኔ አይደለሁም ማውራት አይደለ ላይክ ግን አሁን እንደዚህ ላይክ የሚደባበሰው ነገር ለእኔ ብታወራኝ ላይክ ለእናንተ ራንደም ጋር ስለሆናችሁ ግን እዚህ ጋር አሁን ለእኔ ፍሪ ሆነሽ ብታወሪኝ የተፈጠረው ነገር ደስ ይለኛል። እስቲ አሁን አውሪ ውስጥ ንገሪው ለሱ። እኔ ለአንተ እኮ ማውራት ሲጀምር ቀላል ነበረ። ይሄን ያክል እዚህ ሚዲያ ላይ ራሱ የሚያደርስ ነገር አልነበረም። ላገኝ አልቻልኩም እኮ ነው። አዎ ግን ስቲል እዚህ ጋር ይኸውልህ በቃ ዋናው ነገር የአንተ ችግር እንዳልሆነ ካወቅ በቃ ይስኬ አይደል? ምንም አውቀሽ ነው የሚመስለው ሲጀምር። ነው ሪዝን ፈልጌ እኮ ነው የሚያልከው መንገድ ይተጓዝታል። ይሄ ችግር እንዳልሆነማ ፈርስት ይዘን ሰከንድ እንደገና ደግመን ላይክ ይሄን ያለው ኦክሲ እንደሚያደርግ ነገር እንዳላረፍ አውቀዋለሁ። ግን የሆነ ሞር ደግሞ ከዚህ የበለጠ ቢኖር ይችላል። እሱን ነግሪኝ ብቻ ነው ፈልግ ያ ግን እኔ አሁን ደግሞ እዚህ ጋር ማውራት አልፈለኩም። በቃ ጀስት ማወቅ ያለብሽ አንተ ችግር እንዳልሆነ ነው እና በቃ ህይወት ላይ ያን ያክል ድራማ መስራት አልፈለኩም። ገብቶ ካለ አሁን ግን ዞር ጋር መምጣቱ ራሱ ሌላ ድራማ ነው። ግን በቃ አረ በቃ ከተጀመረ አይቀር ለምን አሰሪውም ያ ድራማው በቃ ጀመረ በቃ ራሱ ጀመረ። ምን አለበት በቃ በአጭር ቃል ወይ ደግሞ ለሱ በሚገባው ቃል እኮ ብትነግሪ እኮ በቃ አሪፍ ነው ስልሽ። ይሄን ያህል እንዴት የሆነ በጣም ግራ ሆነብኝ ነገር እንዴት ብለን እናግባባችሁ? እሺ ቆይ ታዲያ ምንድን እሱ የሚያውቀው ነገር የለም። እኔ ሲጀመር እርግጠኛ ነበርኩኝ አሰም ፖይንት የሆነ የሚያውቀው ነገር አለ ብዬ ማለት ነው። ቢያቅ ቆይ ወንድም አለም አንተ የምታውቀው ነገር አለ? አዎ በቃ ገላግለን እስቲ የምታውቀው ነገር እኛን ድራማ መስራትም እኮ ያስፈልጋት ነበር እኮ አይደለ? እኔ ባስዲውንኩበት ነገር የለም ግን ጀለስ ጋር ሁካ አድርገዋል። እሱ ነው ሚኒስትሩ ታውቆኝ ፒቲትራት ማድረግ ያቃተች ለምንድን ነው? ይሄንን እንደዚህ አይነት መፍትሄ ነበር መኖር የነበረበት። ቆይ ግን አንዴ ይቅርታ፣ እሷ ከመመለሷ አይ ነው ስፒችለስ ሆናለች። ግን እሷን ከመመለሷ በፊት አንተ ይሄንን እያወቅ እሷን ለማዋረድ ነው እኛ ጋር የደወልከው? ለማዋረድ ይመስላል። ለማዋረድ አይ እያወቅከው አልነገርከንማ ምንም ነገር። ቆይ አሁን እሱ እንደዛ ከሆነ መጀመሪያ እሷ የሆነ ነገር ትበለ። እሺ እሷ ይትበለ። ይሄ ያለው እውነት ነው። እኔ ማለት እዚህ ጋር ምን እንድልጠብቃችሁ ነበር። እኔ ልክ ለዚህ ምንም ልለው አልችልም። ጀስ ግን ያውቃል ያልሽን ይሄን ነበር ምንም ልላችሁ አልችልም። ገብቶ ካለ ዛውን እውነት ነው አይደለም ልልክ አልችልም። ግን በቃ እሱ ግን ይሄን ያክል ድራማ መስራት አልነበረበትም። እኔ ዲስማች እንትን ይላል ብዬ አልጠበቅኩም ነበር ነው ላይክ አይ ቶት ማቹርድ ነው ብዬ አስቤ ነበር። ዲስማች ድራማ ምን ያደርጋል እዚህ ጋር? አይ ድራማ ሳይሆን እሱ እኮ አሁን መጀመሪያ ስላላነሳሽለት እኮ ነው። ደውሎ ዝም ብሎ ብታነሽለት ሊያወራሽ ይችል ይሆናል፣ አይታወቅም። ስለዚህ ድራማ ብለን አናስበው። አክቹሊ ከሁለት ሳምንት በፊት ቡካፓ ጋር ከዛ ከሶስት ቀን ከአራት ቀን በኋላ እንደገና ዴት አይ ፊል ኢምባረስድ። ለዛ ነው ይሄን ሁላ መንገድ የተጓዝኩት። አይ ግን እሺ እንደሱ ብቻ ሳይሆን ስማኝማ አሁን እዚህ ጋር በሁለታችሁም ሳይድ ነው መሆን ያለብን። አይ ነው የእሷ ጥፋት እዚህ ጋር ምንድነው ስልክ አለማንሳቷ አለመናገሯ ነው። በስርዓት አልነገረች የተፈጠረው ነገር እንግዲህ ምንም። ሁለተኛ ግን አንተ ደግሞ የሚችል ነገር ሜቢ እሷ ጋር እዛ ጋር ተሸማቃ ሊሆን ይችላል፣ ወይ ደግሞ ወንዶች ናቸው ጓደኛሞች ናቸው አውቆ እየተጫወተብኝም ብለው ይሆናል። ምክንያቱም እዛ ጋር ጓደኛዋን አይታ ነው እንደሰማሁት ከሆነ ቴንክ ዩ አይ ቲንክ ዩ ፊል ሚ የሆነ ያክል የምር አየኋቸው ማውቀው ሰው አለ ሶ ጀስት እዛ ጋር ሌላ ነገር ከሚፈጠር ጀስት ዝም ብዬ ከህይወቱ ወጣው። ይሄኛው ይሻል ነበረ። እንዴት እንደሄኛው እንደ ጥፋት እንደወሰደው ባላውቅም አይ እኔ ያደረገችው ነገር እኔ አሪፍ ነው ብዬ ነው የማስበው። ዝም ብለሽ በቴክስት ቢሆን ብትነግሪው አሪፍ ነበር እንጂ አለመቀጠሉን አውቀሽ እያወቅሽ ከምትቆይ ብድግ ብለሽ መሄድሽ
ሪስፔክተብል አሪፍ ስቲል ሪስፔክተብል ነው። ግን በሱ ሳይድ ደግሞ አሁን እዚህ ጋር ትንሽ እዚህ ጋር የተቸገረ በእኔ ሳይድ ሆናችሁን እስኪ አውሩ እስኪ በእኔ ሳይድ። እሺ በአንተ ሳይድም ለመሆን እኮ እየነገርን ነው። ልታገኛ ስትሞክር በአጭሩ እንደዚህ ጓደኛህን አውቀው ነበረ ስለዚህ አምሶሪ መሆን አይችልም ብትልህ አሪፍ በቃ ባጭሩ ይቀጭ ነበር ተገላገሉ ነበር። እኔ ደግሞ ለአንተ ጥያቄ ያለኝ ነገር አለ። እሱ አላረገችውም ግን ኦሊኖል ግን በጣም ጥፋተኛ ነች ለማለትም ይከብዳል። ጥፋተኛ ነች ግን ደግሞ እንደዛ ያላረኩት ጌም ነው ብዬ ስላሰብኩ ነው። ምክንያቱም አንድ ላይ ሳያቸው ምንድነው ላስብ የምችለው ነው። አይ ግን በጣም አንደርስታንድ ላይክ ጌም እየተጫወቱባት ከመሰላት ጌማችሁ ምናምን ብለህ ከማውራት በቃ በዛው አወኩባችሁ እኔ አም ቢገር ፐርሰን ላጥብላ ጌም። እሺ ወንድም አለም አንተ ደግሞ ላይክ ያወቅ ከሆነ ላይክ ለሷ በቴክስት መናገር አይሻልም? የምር የምትፈልጋት ልጅ ከሆነች ምን ቢል ሰፍለ አሁን አልወሸም። እኛ መጀመሪያ መጻፍ የነበረብኝ ነገር ንገረኝ እስኪ በእናትህ። እሺ ቆይ ለምሳሌ አንድ ነገር ልንገርህ ኮንሰልታንሲ ሳይከፈለኝ አንሰጥም። ስማ ልንገርህና አሁን ለምሳሌ እቺ ልጅ አወቅ አይደለ ጓደኛ ነገረ ከሱ ጋር ሆካፕ እንዳደረገች ጓደኛ ነገረ አይደለ እቺ ልጅ አሁን ቆይ እኔ ካንተ ምን ፈልገውኛ አንድ መልስ አለ። የምር እቺ ልጅ ፈልጋት ነው እኛ ጋር የደወልከው? አሁን ሰርድ ዴት እንዲመቻች ትፈልጋለህ ወይስ ደግሞ ምን ፈልገህ ነው ለኛ የደወልከው? በእኔ ጫማ ውስጥ እንድትሆን ብቻ ነው የፈለኩት። ላይክ ኢምብሬስ በትንሽም ቢሆን ኢምብሬስ እንድትሆን ብቻ ነው የፈለኩት ማለት እንዴት ልፈልጋት ትችላለህ? እሺ ስለዚህ አሁን ሌላ ቀጣይ ጥያቄያችንን እንዳለ አፎርንሰዋል። እንግዲህ ምንም ልንጠይቅ አንችልም እና እሺ አሁን አትላስት ነው ነገር ካለ የመጨረሻ ምትዩ ነገር ካለ አንተም አንደርስታንድ አድርጋት በቃ አውቃችሁ ስለመሰላት ነው አንደርስታንድ አድርጋት። አንድ ግቢም ነው ያላችሁት መንገድ ላይ ስትያዩ አውካርድ እንዳይሆንባችሁ ምናምን በቃ ፈታ በሉ። ከዚህ በኋላ አትተዋወቁ። ስለዚህ አንቺ ግን ምን የምትይናለህ ሊያ? ነው እኔ ልክ ምንም ልልካል ይሄ ሁሉ እንዳይፈጠር ነበር ሲጀመር ጀስት ቀስ ብዬ ሙቭ አውት ያደረኩት ማለት ነው። ግን ላይክ በቃ ምንም ነው ነገር የለም። ኦኬ ስለዚህ ዊ ሪስፔክት ዳት እና እንግዲህ አሁን ከዚህ በኋላ በጣም ወኳርዳት ታርጉት ምንም እንትና አትበሉ ፈታ በሉ። አሁን አንተ አውቀሃል ጥያቄ ተመልሶልሃል። ኦሬዲ የተመለሰልህ ጥያቄ ነው ግን አውት ላውድ ከሷ መስማት የምትፈልገው ሰምታል። በጣም ጥሩ ይሄው ነው የምንፈልገው። እናመሰግናለን ሁለታችሁ። እና ደግሞ እስካሁን ዶሮ አልታረደም እንዴ? አይ ይመች ቴንክ ዩ አንቺ መታችን በጣም አባሻ አስደብሮኛል። ለምን ሰርዲት የማመቻቸት እንትን ያለ አሰብስፈን የምንጠብቀው አስደብሮኛል። በሰለ ፖይንት አለ በቃ ላይክ ሳይለንትሊ ሰዎች ከህይወታችሁ እንዲወጡ ፍቀዱ። ሰዎች አንዳንድ ጊዜ እንደዚህ ነገሮች ባይባሉም ኦብቪየስ ከሆኑ መባባል ያን ያህል ያስፈልጋል። አንደኛ ነገር እያወቀ ለምን ደወለ? እኛ ጋር ጓደኛው ነግሮታል አይደለ? ጓደኛው ነግሮታል። ለምን እያወቀ ስለ ይሄ በእርግጠኝነት አልዋሽም ይሄን ነገር አውቀዋለሁ ሲለኝ ደበረኝ። ምክንያቱም በቃ ሊያዋርዳት ነው የደወለው ይሄ ልጅ በሱ ቤት ማለት ነው። አም ሶሪ ምን ስለ አንተ ስትሰማ ግን ደግሞ እንደ ይደብራል። ሰርዴት ነው እኛ ወይ ሰከንዴት ነው የምንለው እዚህ ጋር። ግን ደግሞ አንዳንድ ጊዜ ለሰው ልጅ እሷ ሪስፔክትፉል ሆና ምንም ነገር አላወራችም ሚዲያ ላይ በቃ ያረጋችው ነገር ታውቃለች። ለዚህ እሷን በጣም ይመች እናመሰግናለን። ጥሩ ሰው በስራት ነው እና ደግሞ ያው ግን እንደዚህ ሾው እየሰራን የሚያጋጥም ነገር ያጋጥማል። የዛሬው ረጅም ደቂቃ ነው። ብዙ ሰው ስለሚያየን ከብዙ ሰዎች ውስጥ ብዙ አይነት ሀሳብ ሊመነጭ ይችላል። እንደዚህ ለምን አላረግም የሚሉ ሰዎች ሊኖሩ ይችላሉ። አስፍሩት ምን እንደምታስቡ ነገሩን። እኛ ግን አትሊስት እንደዚህ በድምጽ እንዲያወሩ በማድረጋችን ኩራት ይሰማል። በጣም እውነት እንቆቅልሽ እና ደግሞ እያመመን ይሰራል እንዴ እያመመን ይሰራል እያቃሰት እንቆቅልሽ ረጅም ደቂቃ ነው። የዛሬው ጨርሱት። መጨረሻ ላይ እንዲግራቸዋለን